ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። እርግጠኛ ነኝ ሁላችንም ነገ የሆነ ቦታ ሲደርስ ነገ የሆነ ነገር ሲሳካልኝ ደስተኛ ሆናለሁ። ነገ እንደዚህ ሲሆን ሁሉ ጊዜ ደስታችሁን የምንፈልገው ነገ ላይ ነው። ነገ የተሻለ ቀን ይሆናል። ዛሬን ዝም ብለሽ ታገሺ። ነገ ምንለው ነገር አለ። ደስታችንን የሆነ ነገር ሲሳካልን ነው የምንጠብቀው። ነገ ላይ ነው የምንፈልገው። ዛሬን እንደምንም ብለን ነገ ላይ ለመድረስ ነው የብዙዎቻችን ትግስት። እኔ እንላችሁ ትላንትና ነገ ስትሉት የነበረው ቀን ዛሬ እንደሆነ ልነግራችሁ ነው ዛሬ መጣሁት። ትላንትና የዛሬ ዓመት ደስተኛ ሆናለሁ። ይሄንን ትምህርት ስጨርስ ደስተኛ ሆናለሁ። ይሄንን ስራ ሳገኝ ደስተኛ ሆናለሁ። ሳገባ ስወልድ ምናምን ያላችሁት ነገር ነገ ዛሬ ነው የምስራች። እና ያ ነገ ስትሉት የነበረው ቀን የሚፈልጉትን ነገር ይዞ መጣ። ደረሳችሁበት? እንዴት ነው? እና ደስተኛ ሆናችሁ? አንዳንዶቻችን አልደረስንበት ሊሆን ይችላል። አንዳንዶቻችን ደግሞ ነገ ስንለው የነበረው ቦታ ላይ ደግሞ ደርሰን ይሄ ነው እንዴ? ደግሞ ሌላ ነገር እንመኛለን። ደግሞ ሌላ ነገር ፈልገን ሌላ ነገር እንዲመጣ እየጠበቅን ሊሆን ይችላል። ዛሬ ደስተኛ ለመሆን ብዙዎቻችን ዝግጁ አይደለም። ሁሉ ጊዜ ደስታችንን ወደፊት እናሸጋግራለን። ለነገ በይደር ከድነን ነው የምናስቀምጠውና አንዳንድ ጊዜ ተመስገን ማወቅ በህይወት መቆየታችን ራሱ ትልቅ ነገር ነው። የምንፈልጋቸውን ነገሮች ባናገኛቸውም አግኝተንም ደስተኛ ላያደርጉን ይችላሉ እና ላይፍን ዛሬ ላይ ቆም ብለን ተመስገን ትላንትና እኮ ስመኘው የነበረው ቀን ይሄ ነው። ትላንትና እኮ አልፈዋለሁ ያላልኩትኝን ነገር አልፌያለሁ። እደርስበታለሁ ብዬ ያላሰብኩትን ነገር ደርሼበታለሁ። ስንት ነገር ያሳለፍነው ብዙ ነገር አልፈናል። ግን ሁሉ ጊዜ ሌሎች አዳዲስ ምኞቶችን እያስቀመጥን ህይወታችንን ደስታ እንነፍቀዋለን። ዛሬን ኢንጆይ ለማድረግ እንከለክለዋለን። ዛሬ አሁን የምናየውን አየሩን፣ ፀሐዩን፣ የዛፎቹን ድምጽ፣ የወፎቹን ድምጽ፣ አካባቢያችን ላይ ያለውን ኔቸር ቢዩቲው፣ ቁንጅናውን፣ የቤታችንን ሙቀት፣ ሁሉም ደስ የሚለውን ነገር ሁሉ አናየውም። ምክንያቱም ነገን እየጠበቅን ነው። ደስተኞች አይደለንም። ዛሬን እኮ ሳናየው እያለፈን ነው እና በስንተኛ ላይ ያለነው? በ2017 ላይ ምኞቴ ምን እንደሆነ ታውቃላችሁ? ላይፍን ሮማንቲሳይዝ ማድረግ፣ ላይፍን ኢንጆይ ለማድረግ መሞከር፣ አሁን ያለውበትን በደንብ ለማየት ኢንጆይ ለማድረግ ኤክስፒሪየንስ ለማድረግ ሳናረገው አንዳንድ ጊዜ ያልፋል፣ ቀኖቹ ያልፋሉና የ2017 እቅድ ይሄ ነው። የእናንተስ ምንድነው? እንግዲህ በጥቂት ወር ካልተሳካ ደግሞ በፈረንጆቹ እንደ አዲስ እናቅዳለን ማለት ነው። ሀሳባችሁን አጋሩ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ለፉ።